ጠቅላይ ሚኒስትራችን ዶክተር አብይ አህመድ ስጋ ለብሶ ኢትዮጵያን እያደሳት እየመራት ያለ ኢየሱስ ክርስቶስ ብየዋለሁ እኔ። ኦሮሞ ነው፣ ሔዋን አማራ ናት። እስራኤላዊ አይደሉም። እስራኤላዊ አይደሉም። እስራኤላዊ አይደሉም አይደሉም። ትክክለኛ ፋኖ ከኛ ጋር የነበሩት ከቀይሮ ጋር የነበረውን ፋኖ የታገለው አሁን ያለ ፋንዶ ሳይሆን ያውኑ ፋንዶ ነው። ፋኖ አይደለም እኮ ያውኑ ፋንዶ ነው። ፋንዶ ነው። እኛ የፖለቲካ ጥያቄ የለንም። የፋኖ ቀይሮ ጥያቄ አሁን ላይ የፖለቲካ ጥያቄ የለንም። የፖለቲካ ጥያቄ ጨርሰናል። ስጋ ለባሽ ኢየሱስ ክርስቶስ መሳይ መሪን አምጥተን ቁጭ አድርገናል። አሁን እኛ ከስር ሆነን ደህንነትን መምጠር ታች ከቤኒሻንጉል ጉሙዝ በታች አባይ ህዳሴ ግድብ የሚገደብበት አለ አይደል? ከሱ ዝቅ ብለ በዚህ በኩል ሔዋን ናት፣ በዚህ በኩል አዳም ነው። ከዚህ በፊትም ጠይቄ ነበር፣ ሌሎችም ጠይቄ መልሰውልኝ አቁም። እስኪ አንተንም ልጠይቄ እዚህ የአህያ ስጋ በልተህ ታውቃለህ? አላውቅም። አይተህ ታውቃለህ? አላውቅም። አላየሁም፣ አልበላሁም፣ አላየሁም። ሲያይ ግን እንኳን ማየት በልተህ የበላም ትመስለኛለህ። የአህያ ስጋ? አዎ። አይ የአህያ አልበላሁም። የውሻ ስጋ በልቼ አውቃለሁ። አይደለም፣ የአህያም በልታል። የት? እንደውም የውሻ ትክክል። በግ ፍየል ስለምትወዱ የፍየል ስጋ ነው ብላችሁ ውሻ ልትበሉ ትችላላችሁ። ለዚህ ሀገር አለ፣ ኮሪያ ነው፣ ሳውዝ ኮሪያ ነው። በቃ አህያ ደግሞ እዚህ በልታል። የት ጋር? ምን እዚህ ሚዲያ ላይ ባለፈ ዓመት ቀርቧል። ከዚህ በፊት ሚዲያ ላይ ሰምቻለሁ። በተለይ ቅርብ ቀን ደግሞ አሁንም ቅርብ ጊዜ እዚሁ አለ ያንተው ሰፈር እዚሁ። ስለዚህ የአህያ ስጋ ለይታችሁ ለምን እንደማታውቁት ሁሌ እየነገርኳቸው ለምን እንደማትሰሙኝ ግራ እኮ ነው የምታጋቡኝ። በምንድን ነው የሚለየው? የአህያ ስጋ ልክ ትሪ ላይ ታስቀምጣለህ አይደለም? እንቀጠቀጣል። ምን ይላል? ወዴት ነው የሚለው? አመድ ወደ አፈር ጣለኝ። ለመውደቅ ማለት ነው። ለመውደቅ ከትሪው ላይ ለመውደቅ እንቀጠቀጣል። ልክ መሬት ላይ ስታስቀምጥ ጸጥ ይላል። አመድ ላይ ሲሆን አመዱ ተረት አለ። የአህያ ስጋ አልጋ ሲሉት አመድ ነው ምናምን የሚባል። አህያ ስጋ አልጋ ሲሉት አመድ ሲጀመር ለምንድን ነው የኛ በሻ ሲተርት ራሱ አተራረቱ ራሱ አይታል። አይደብርም? ይሄ ምን ያደርጋል? ስጋ አልጋ ላይ ምን ያደርጋል? የሚመሳሰል የሚገጥም ደስታ ላይ ግጣሙ ይገጥማል እንዴ? በፍጹም አይገጥም። ለምንድን ነው የሚገጥም ግጥም የማትገጥሙት? ስተረትሩ ተረት መስሏችሁ ስተረትሩ በውሸት አባዜ ተረታችሁ ውሸት የማይመሳሰል ተቃራኒ ሁሌ ሁለት ግራ እግር አስተሳሰብ ምን ያደርጋል? ትሪ ላይ ይቀመጣል። የአህያ ስጋ ትሪ ላይ ሲሉት አመድ ይላል ብሎ ጥሩ ነው። ትሪ ላይ ሳህን ላይ አልጋ ላይ ከሚሆን አልጋ ላይ ምን ሰው ነው እንጂ የሚተኛ እንዴ? አንተ የአህያ ክፍል ልተኛ ነው እንዴ? አልጋ ላይ የሚቀመጠው የምታስቀምጠው አህያ አልጋ ላይ ቀርቶ እኮ አህያ እንዴት ነው የአህያ ስጋ እንዴት ነው አንተ አልጋ ላይ የምታስቀምጠው? የበሬስ የምንኛውም ነገር አልጋ ክፍል ምንድን ነው? ወደ አልጋ የማይገናኝ ለምን ታገናኛላችሁ? አልጋና ስጋ ምን ያገናኛል? ለነገሩ ትክክል ልክ የአህያ ስጋ በልተው ወደ አልጋ ገብተህ ስተኛ አልጋ ላይ ይደብርሃል። የአህያ ስጋው ከውስጥ ወደ ሰከራ ገብተህ እስኪወጣ ድረስ መሬት ተኛ ይልሃል። ያኔ ነው የምንከባለለው። ለዛ ይመስለኛል ያመሳሰሉትና የተረቱት። አንፈርድም ቶሎ ብለን መፍረድም እኮ ያስፈራል። ምናልባት ተረቱን የተረተው ሰውዬ የአህያውን ስጋ በልቶ ወደ አልጋ ላይ ሄዶ ውስጡ ሆኖ አፈር አለው። እየተንፈራገጠ እንዴ የአህያ ስጋ የበላ ቀን አንተ አሁን የሆነ ቀን እንደውም ስትራገጥ ሰው አይቶካል። እኔን ሰው አይቶካል። በምን ምክንያት ስትራገጥ ሰው አይቶካል? በስህተት በልቼ የአህያ ስጋ በስህተት በልቴ ነው፣ ግን እግር ስታነሳ ሰው አይተዋል። ሰውን ለመምታት ብለህ እኔ በፍጹም እኔ እግር ኳስ ሜዳ ነው እግር ኳስ ስለሚጫወቱ ግን ሰው ስትመታ ልትመታ እግር ለዛም ወደፊት አይደለም እንዲህ ወደ ኋላ ፍንቀት ዘለል ጠለብ ብለህ እግሪን ጣል ስታደርግ ሰው አይቶካል። ወይ ኳስ ሜዳ ከሆነ እንጂ እኔ በጣም በሰላም በቃ የአህያ ስጋ የአህያ ስጋ ነው
ያኛ ስጋ ዛሬ ደግሞ የሚመጣ ጉድ ከባድ ነው። ያያ ስጋ በልታችሁ ነው። ስለዚህ እነኚህ አሁን ያያ ስጋ በልቶ ብቻ ሳይሆን ራሳችሁ ያያ አስተሳሰብ ኒሞሪያቸው ሀያ ነው። እኔ ከሞትኩ ሰርዶ አይብቀል አስተሳሰብ እኔ ኢትዮጵያ ውስጥ ሆኜ ካልመራው። ቆይ ለምሳሌ ሀብታሙ አያሌው ከኢትዮጵያ የወጣ መቼ ነው? ቆይተዋል አይደል? ዶክተር ከመምጣታቸው በፊት ነው። ዶክተር አብይ ከመምጣታቸው በፊት ነው። ምሽሽት ያው እንግዲህ ሽሽት ነው። የአማራን ፋኖ ጅም አድርጎ ፈጃ ያስፈጃ አንዱ ሀብታሙ አያሌው ነው። ሙጭቅ አድርጎ ፋኖን ያስፈጃ። የአሁኑ ፋኖ አይደለም። የአሁኑ ፋኖ ሳይሆን የቀድሞ ፋኖ በጦርነቱ ጊዜ የነበረ ጊዜ ማለት አይደለም። ትክክለኛ ፋኖ ከኛ ጋር የነበሩት ከቄሮ ጋር የነበረውን ፋኖ የታገለው አሁን ያለ ፋንዶ ሳይሆን የአሁኑ ፋንዶ ነው። ፋኖ አይደለም እኮ የአሁኑ ፋንዶ ነው። ፋንዶ ነው። ፋንዶና ፋኖ ይለያያል። ምንድን ነው ልዩነታቸው? የፋንዶና የፋኖ ፋኖ አገራዊ ለውጥ ጥማተኛ የጥቅም የእኩልነት የፍትህ ጥያቄ ነው። ፍትሃዊ የሀብት ክፍፍል ጥያቄ ነበረው ፋኖ። ከማን ጋር? ከእኛም ጋር ተመሳሳይ ፍላጎት ነበራቸው። ከቄሮ ጋር ማለት ነው። ከቄሮ ጋር አንድ ነበር። ፋኖም ቄሮም እጀቶም ዘርማም ፈንቅልም አንድ ለነበር። ይህን ለውጥ ያመጡት እነሱ ናቸው። ቁማር በሉ። ቁማር የበሉት ልክ ከኤርትራ ፈልሶ ሲመጣ አለምክክር ከኤርትራ መጡ። የሞት ታላቅ የጦር ደጋሽ የሁል ጊዜ ጭርስል አልወድ ባዩ የኢሳያስ አፈወርቂ ተመራቾች ፋብሪኬቶች መጡ ገቡ። በእኛ ደም ላይ በእኛ ትግል ውጤት ላይ ተለማምዶ መጡ። እዚህ ገቡ። የቀድሞውን ፋኖ ዝም አዲስ ፋኖን ፋንዶ የሚሸት አስተሳሰብ ያለው አባቱን የሚገል እናቱን የሚደፍር ወንድሙን የሚገል ምሁራኖችን የሚጨፈጭፍ አገርን የሚያባክን የመንግስትን ንብረትን የህዝብ ልማትን የሚያባክን የሚያቃጥል ሌላም ብሔርን የሚዋጋ የአገሪቷን መኩሪያ ነው መከላከያ ሰራዊትን ጀርባ የሚወጋ ጸረ ኢትዮጵያ ፋንዶ መጣ። ያ ቄሮች እኛ ቄሮ የነበር ነው ጸጥ ብለናል። አሁን እኛ የፖለቲካ ጥያቄ የለንም። የፋኖ ቄሮ ጥያቄ አሁን ላይ የፖለቲካ ጥያቄ የለንም። የፖለቲካ ጥያቄ ጨርሰናል። ታግለናል። ደብተራችን ሱሪ ውስጥ ከተናል። እስክሪብቶ ጆሮ ስር ከተናል። እጃችን አጣምረን በስናይፐርና ታንክ ፊት ቆሞ እንደ ባህር ዛፍ ቅጠል ረግፎ ከነሱ የተረፍነው ህንቁ የሆነ ስጋ ለባሽ ኢየሱስ ክርስቶስ መሳይ መሪን አምጥተን ቁጭ አድርገናል። አሁን እኛ ከስር ሆነን ደህንነትን መምጠር ነው። ስጋ ለባሽ ኢየሱስ ክርስቶስ የሚመስል መሪ አመጣን። ማንን ማለት ነው? ጠቅላይ ሚኒስትራችን ዶክተር አብይ አህመድ ስጋ ለብሶ ኢትዮጵያን እያደሳት እየመራት ያለ ኢየሱስ ክርስቶስ ብየዋለሁ። እኔ ከፈጣሪ ጋር ፈጣሪም ቃል ነበር አይደለም? ቃልስ ምን ሆነ? ስጋ ሆነ። ስጋ ተመላለሰ አልተመላለሰም? በስጋ ዘመን ቃል ይፈጸም ዘንድ ተፈጽሟል አልተፈጸመም? ተፈጽሟል፣ ሄዷል። ዳግመኛ እሱን ራሱን ነው የምጠብቀው። ያው በክብር ሲሄድ እንዳያችሁኝ ደግሞ በክብር እመጣለሁ ብሏል። እሱ አሁን በዳመና ላይ ነው አለ። ፊት ከአንተ ጋር ነበር። አሁን የሚመጣው ሲመጣ በክብር ምን ላይ በክብር ይመጣል። በክብር መጥቶስ መሬት ይነካል? አይነካም።
እሱማ ሌላ ቴዎሎጂ ኢሹ በቃ አይመጣም። በክብር ዳመና ላይ ሆኖ ሙታኖችም ትነሳላችሁ አብሮ ቆሜ ፍርድ ትቀበላለህ ይላል አይደል? ፍርድ ሊሰጥ ነው የሚመጣው፣ ሊፈረድበት አይመጣም። አሁን ግን ሀገርን የሚመራ ወክሎልናል እሱ ራሱ ኢየሱስ ክርስቶስ በአካል መጥቷል እያሉ ነው። በአካል አገሪቷን እንደ የዓለም የኤደን ገነት ማለት እኮ ኢትዮጵያ ነች፣ የመጨረሻ ገነት። እነዚህ ራስ ተፈሪያን እንደዛ ይላሉ። ኢትዮጵያ ምድር ገነት ናት ይላሉ። እርሶም ያንን ነው የሚካፈሉት? የኢትዮጵያ ምድር የዓለም ምድር የዓለም ገነት ኢትዮጵያ ነች። የት አካባቢ? መጨረሻ ዓለም የዓለም መንግስታት ሁሉ እጃችሁን ሰላም ከኢትዮጵያ ብሎ እጃችሁን ይዘረጋሉ ወደኛ። ኢትዮጵያ ግን እጆቿን ወደ ትዘረጋለች? ወደ እግዚአብሔር ትዘረጋለች። ዓለም ግን የዓለም መንግስታቶች ግን እጃችሁን ወደ ኢትዮጵያ መንግስት ትዘረጋሉ። ኦኬ ጥሩ። የት አካባቢ ነው ኤደን ገነት ኢትዮጵያ ውስጥ የት አካባቢ ነው? ከዚህ በፊት ባህር ዳር አካባቢ ነው የሚል ነገር ሰምቻለሁ። ባህር ዳር ሳይሆን አባይ ወንዝ ላይ እኮ። አባይ የት መነሻው? ህዳሴ ግድብ ወደ ቤንሻንጉል ነው። ታች ከቤንሻንጉል ጉሙዝ በታች አባይ ህዳሴ ግድብ የሚገደብበት አለ አይደል? ከሱ ዝቅ ብለ በዚህ በኩል ሔዋን ናት፣ በዚህ በኩል አዳም ነው። ምንድን ነው ደግሞ እንደሱ? አዳምና ሔዋን የሚባሉት አለ። አዳምና ሔዋን የሚባል ገነት። አዳምም ሔዋንም ኢትዮጵያዊ እንደሆኑ ታውቃቸዋለህ? በምን ምክንያት ኢትዮጵያ? ከዚህ በፊት እርሱ ሲናገሩ አዳም ኦሮሞ ነው ብለው ሲናገሩ ቪዲዮ አለኝ። አዳም ኦሮሞ ነው፣ ሔዋን አማራ ናት። እስራኤላዊ አይደሉም። እስራኤላዊ አይደሉም። በምን መረጃ ነው እርሶ? እስራኤል የምትባለው ሀገር ዓመትም አልሞላም። ግን አውቀዋል። ሔዋን ማለት እኮ ለአዳም ከእባቡ ጋር አውርታ አፕሉን የሰጠችው ፍሬውን የሰጠችው አትብሉ ከተባሉት ፍሬ አምጥታ ለአዳም የሰጠችው እኮ ነች ሔዋን። ሔዋን ማለት ከአዳም ጎን አጥንት ውስጥ ከግራ ጎን ነው። ጎኑ ራሱ ቀኝ አይደለም፣ ከግራ ጎን የተፈጠረች። ከዛን አሳሳተኝ ሴጣን አሳሳተኝ አለች እሷ አይደል? እሱ ደግሞ ማን አሳሳተኝ አለ? ሔዋን አሳሳተኝ። አንተ የሰጠኝ ረዳት ናት ያልካት እሷ ነች ብሎ በዛ የተነሳ አሁን እህቶቻችን የሴቶች እንቅርት ጉሮሮ ነገር ወጥ ነው። የእኛ ግን አለ አይደለም እንቅርት አለ ይከለ በቃ ይሄ እንቅርት እኛ አልዋጥንም። ምልክቱ በዛ ምክንያት ነው። ይሄ አልዋጥንም እኛ እየበላን እሱ ቅድም አይኔ ሳይኖረኝ አይን ሳይኖረው አዳም አይንም ሳይኖረው ምንም ሳይለየው በቃል ብቻ ስለነበረ የምኖረው አይኑም ሳይኖረው ራሱን ሳየው ምን ሳይል የተናገረውን ቃል እሷ የሰጠችውን በለስ እያኘከ አልዋጠም። ልውጥ ስል አስታወሰ፣ መለሰ፣ ወጣ፣ መልሶ አወጣ። እዚህ ጋር ሲያወጣ በቃ እዚህ ጋር አሁን አበጠችበት። ወንድነት እዚህ ጋር እንቅርት ሆነ ቀረ። እዚህ አሁን ያለችበት እሱ ምልክቱ እሱ ነው ወንድነት። የሴቶች ግን ውጣውታል። የሴቶች ውጣለች። እሷ መጀመሪያ በልታ ነው ያበላችው። ስለዚህ ወጥ ነው፣ ቱቦ ነው የሚመስለው። ወጥ ቱቦ የእነሱ ቀጥታ ነው የሚሄደው። ስለዚህ አሁን እነኚህ እዛ ማዶ ያሉት እዚህ አሜሪካን ቁጭ ብሎ ነጋ ጠባ አዲስ ነገር እያሉ የሚሰሩት ይኸውልህ ክብር ጠቅላይ ሚኒስትራችን ዶክተር አብይ አህመድ መሆና አሁን ለውጡ ላይ እሳቸው ብቻ ሳይሆኑ እሳቸው ተምሳዮች ሙሉ አሁን ሀገራችን ላይ ያሉት በላይ ደረጃ አመራር ላይ ያሉት በሙሉ አሁን ትልቅ በመሰላል አይደለም በእንትን በወንጭፍ ቢወረወሩ እነሱ ያሉበት ደረጃ አይደርሱም። በፖለቲካ ሄደዋል። ኧረ የለም እነሱ ዝም ብለን የምንቃዣው እኔ እናንተ እዚህ ቁጭ ብለን እንደምናወራ መሰለህ። የሀገራችን መሪዎች እዚህ አይደሉም። በአመለካከታችሁ በርቆን ሄደዋል። አልተመጣጠንም። የሀገራችን መሪና የሀገራችን መሪዎችና እኛ አልተመጣጠንም። እኛ ገና እየተሻሸናል ነው። ምንድን ነው ያለያየን? ተወዝፎ የመጣ ኮቶት አስተሳሰብ